አንበሳ ደግሞ ንብ፣ አንዱ የጫካ ንጉስ፣ ሌላኛው ትጉህ ሰራተኛ። እንዴት አንድ ሰው የሁለቱም መገለጫ ሊሆን ይችላል? የምትሰሙት ታሪክ ከትምህርት ቤት መጽሐፍት ውስጥ የምታውቁት ታሪክ አይደለም። ይህ በደም የተጻፈ፣ በስደት የተቀረጸ፣ በአንድ ታላቅ ግዛት ልብ ውስጥ የፍርሃት ንዝረትን የላከ የአንድ ድብቅ ሰው ማንነት ነው። ይህ የአንድን አህጉር ዕጣ ፈንታ የቀየረ ያልተሰማ ታሪክ ነው። በአንድ ወቅት የሮም ግዛት ዓለምን በብረት በትር ሲገዛ፣ በአይሁድ ምድር ግን አንድ አዲስ ድምፅ ይናፈስ ነበር። ስለ ፍቅር፣ ስለ ተስፋ፣ ስለ አንድ ንጉሥ የሚወራ ወሬ፣ መንግሥቱ በዚች ምድር ብቻ ያልሆነ። ታሪካችን የሚጀምረው በዚህ ንጉሥ አይደለም። ታሪካችን የሚጀምረው በዛች ወሳኝ ሌሊት ያ ንጉሥ ሲከዳ፣ በፍርሃት ተውጦ እርቃኑን ወደ ጨለማው ስለሸሸው አንድ ወጣት ነው። ስለ አንድ ስደተኛ ከሀብታም ቤተሰብ ተወልዶ ነገር ግን ነገር ዓለሙን ሁሉ ትቶ ስለሸሸው ልጅ፣ ተልእኮ ተሰጥቶት እናቴ ናፈቀችኝ ብሎ ከጦር ሜዳ ስለተመለሰው ወታደር። ነገር ግን ምን ቢሆን ነው ያ የፈራ ወጣት፣ ያ የሸሸ ወታደር ተመልሶ በዓለም ታላላቅ ከተሞች መሃል ቆሞ የጣዖታትን ግዛት ያንቀጠቀጠው? ምን ቢሆን ነው ያ የናፍቆት እንባ ተለውጦ በሚሊዮኖች ልብ ውስጥ የእምነትን ወንዝ ያፈለቀው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ምክንያቱም የምነግራችሁ ተራ ታሪክ አይደለም። የአንበሳውን ልብና የንቧን ጥበብ የተላበሰውን የወንጌላዊውን የቅዱስ ማርቆስን ድብቅ ማንነት ነው።